በሶስተኝነት የምናየው ደግሞ የበግ ጸጉር ወይም ደግሞ ሱፍ የምንለው ይህ ቀጥታ ሀብትን ያመለክታል። ኢብኑ ሲሪን ረሂመሁላህ እንደሚሉት የበግ ጸጉርን ወይም ደግሞ ሱፍ የምንለውን የምናይ ከሆነ በቀጥታ የገንዘብ ክምችትን ያመለክታል። አንድ ሰው በህልሙ የበግ ጸጉርን የሚያይ ከሆነ ቀጣይ የሚያገኘውን ሀብት ወይም ደግሞ ንብረትን ያመለክታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ያላ ሰላምና ዝነት በእናንተ ላይ ይሁን። በዛሬ ፕሮግራማችን የምናየው በቀጥታ ሀብትን ወይም ርዝቅን የሚያመለክቱ እስላማዊ የህልም ፍቾች ክፍል 4 እንቀጥላለን። አብራችሁን ቆዩ። አንደኛና የመጀመሪያው በህልማችን የወይራ ዘይትን ማየት ወይም ደግሞ የወይራ ዘይትን ስንቀባ የምናይ ከሆነ ይህ ሐላልና የተባረከ ርዝቅን ማግኘትን ያመለክታል። በሁለተኝነት የምናየው ደግሞ አንድን ፍራፍሬ በወቅቱ ስንለቅም ካየን፣ አንድ ሰው በህልሙ ፍራፍሬን ሲለቅም ካየ፣ የበሰለ ፍራፍሬን በተለይ በወቅቱ ሲለቅም ካየ ይህ የልፋት ውጤትን ያመለክታል። አንድ ሰው የለፋበትን ነገር ፍሬያማ እንደሚሆን፣ ውጤታማና ስኬታማ እንደሚሆን ያመለክታል። በሶስተኝነት የምናየው ደግሞ የበግ ጸጉር ወይም ደግሞ ሱፍ የምንለው ይህ ቀጥታ ሀብትን ያመለክታል። ኢብኑ ሲሪን ረሂመሁላህ እንደሚሉት የበግ ጸጉርን ወይም ደግሞ ሱፍ የምንለውን የምናይ ከሆነ በቀጥታ የገንዘብ ክምችትን ያመለክታል። አንድ ሰው በህልሙ የበግ ጸጉርን የሚያይ ከሆነ ቀጣይ የሚያገኘውን ሀብት ወይም ደግሞ ንብረትን ያመለክታል። በአራተኝነት የምናየውና ዋናው ነገር ደግሞ አንድ ሰው በህልሙ ቀለል ያለ ዝናብን ሲዘንብ ካየ፣ ጉዳት የሌለው ቀለል ያለ ዝናብን ሲዘንብ የሚያይ ከሆነ ይህ የአላህን እዝነትና ረህመት ያመለክታል። የተባረከ እውቀትን፣ ሀብትን እንዲሁም ደግሞ መልካም ጤናን ያመለክታል። በአጭሩ በህልማችን ቀለል ያለና ጉዳት የሌለው ዝናብን ሲዘንብ የምናይ ከሆነ የአላህን እዝነትና ረህመት የዱዓ ተቀባይነትን ማግኘትን ያመለክታል። የህልም ፍች እንደ ሰውየው አላሚና እንደ ያለበት የግል ሁኔታ ስለሚለያይ ነው። አንድ ሰው በህልሙ ዝናብ ሲጥል የሚያይ ከሆነ የተጨነቀ ሰው ከሆነ ከጭንቀት መገላገልን እንዲሁም ያጣ ሰው ከሆነ ደግሞ ማግኘትን ያመለክታል። በአምስተኝነት የምናየው ደግሞ የበሰለ ስጋን ማየት፣ ጥሬ ስጋ ሳይሆን የበሰለ ስጋን የምናይ ከሆነ ይህ በቀጥታ ያለ ልፋት የሚገኝ ሀብትንና ገንዘብን ያመለክታል። ለምሳሌ በውርስ ሊሆን ይችላል ወይንም ደግሞ በሆነ ንግድ ትርፍ ሊሆን ይችላል። በአጭሩ ያለ ልፋት የሚገኝ ገቢን ያመለክታል። በስድስተኝነትና በመጨረሻ የምናየው ደግሞ ለምለምና አረንጓዴ የአትክልት ቦታዎችን ማየት ይህ የኢማን ጥንካሬንና የሀብት ማግኘትን ያመለክታል። የህልም ፍች እንደ ሰውየው አላሚና እንደ ሰውየው የግል ሁኔታ ይለያያል። ፍጹም እውቀት ያለው አንድ አላህ ብቻ ነው። ወላሁ አለም። በዛሬ በክፍል 4 ፕሮግራም ያስኩላችሁ ይሄን ይመስል ነበር። በቀጣይ በክፍል 5 እስከምንገናኝ ድረስ በያላችሁበት መልካም ጊዜ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።